ይህ የግዕዝ ቋንቋ ትምህርት ክፍል 1 ነው። ሰላም ለክሙ ፍቁራነ ሀግዕዝ የሀግዕዝ ወዳጆች እንዴት አላችሁ? በዘየውም ክፍለ ጊዜ ንርኢ በእንተ ልሳነ ግዕዝ ክፍል 1 ነው ዛሬ የምነግራችሁ። ስለዚህ ክፍል 1 ስለ ግዕዝ ቋንቋ ይሆናል ማለት ነው። እንግዲህ በስነ ልሳን ወይም በእንደዚህ በቋንቋ ምሁራን ዘንድ የቋንቋ ቤተሰብ የሚባል እንዳለ ታውቃላችሁ። በዚያ እንግዲህ ከአፍሮ ኤሲያ የቋንቋ ቤተሰብ ውስጥ የሚመደበው ይህ የግዕዝ ቋንቋ በቤተ ክርስቲያናችን ባሉ ሊቃውንት እና አባቶቻችን ደግሞ የመላእክት ወይም የአዳም ቋንቋ፣ የመላእክት ቋንቋ፣ የሰው ልጅ ቀዳሚ ቋንቋ በሚል ያስቀመጡት ነገር አለ። ነገር ግን ከታሪክ ጋር በተያያዘ በአሁን ሰዓት ያለው የስነ ልሳን ጥናት ስናየው መልክዓ ምድራዊ አቀማመጥን መሰረት ያደረገ የሴም ቋንቋ የካም የሴም መባሉ ቀርቶ እንግዲህ በአፍሮ ኤሲያዊ ቋንቋ ቤተሰብ ውስጥ እንደሚገኝ ያስቀምጣል ማለት ነው። እና ግዕዝን አፍሪካዊ የኢትዮጵያ ልሳን ልደቱን እድገቱን ኢትዮጵያ አድርጎ ከጥንት ዘመን ጀምሮ ሲነገር የቆየ ዓለም አቀፋዊና ጥንታዊ ልሳን ብለው ይናገራሉ ማለት ነው። ስለዚህ ግዕዝ እንደዚህ ነው ማለት ነው። እንግዲህ ግዕዝ በዘመን አክሱም በወቅቱ ሀያላን ከነበሩት ቋንቋዎች ጋር የሀያላ ሀገር ልሳንና ዓለም አቀፋዊ ጠቀሜታ ያለው ቋንቋ ሲሆን ከሰባተኛው ክፍለ ዘመን ጀምሮ ግን እየቀነሰ መጥቷል ማለት ነው። በዚህ መልኩ ራሱን አሳድጎ ከ13ኛው ክፍለ ዘመን ጀምሮ ደግሞ ልሳነ ጽሑፍ እየሆነ ድምፁን እየለዋወጠ አማርኛን ከፊደላቱ ፊደላትን ከቃላቱ ቃላትን እየወሰደ አማርኛን አሳድጓል ማለት ነው። እንግዲህ ግዕዝ በስነ ጽሑፍ ደረጃ የክብር ዘመኑ ከ14ኛው እስከ 15ኛው መቶ ክፍለ ዘመን እንደነበር፣ በኋላ ደግሞ በግራኝ ጦርነት ጊዜ በዚህ ቋንቋ የተጻፉ ብዙ መጻሕፍት ስለወደሙ ስለተቃጠሉ ቀንሶ ነበር ማለት ነው። እንዲሁም በግዕዝ ይጠሩ የነበሩ ወይም ከግዕዝ ጋር ተያይዘው የነበሩ ስሞች ሳይቀር እንደተቀየሩ ምሁራን ያስቀምጣሉ ማለት ነው። እንግዲህ የግዕዝ ጽሑፎች ስደትንና መቃጠልንም ዜና መዋዕል ያስረዳል ማለት ነው። ብዙ የቤተ ክርስቲያናችን የግዕዝ መጻሕፍት ተቃጥለዋል፣ ከቦታ ቦታም ደግሞ ተሰደዋል ማለት ነው። እንግዲህ በጎንደር ዘመን ደግሞ እንደገና ሊያብብ ችሏል ማለት ነው። በግዕዝ ስነ ጽሑፍ ባለ እውቀት የነበሩ ሰዎች ጉልት መሬት እየተሰጣቸው መጻሕፍትን መጻፍ እንደገና ጀምረዋል። ቅንያትን ደርሰዋል ማለት ነው። ቅንያትን ደርሰዋል፣ ብዙ መጻሕፍትን ደርሰዋል ማለት ነው። ስለዚህ አፄ ቴዎድሮስ ሲነግስ ግን የአማርኛ መታደስ ወይም አማርኛ እንደገና ሲጠናከር ለግዕዝ መድከም ሌላ ምክንያታዊ ጊዜ ሆኗል ማለት ነው። ቢሆንም ግን በቤተ ክርስቲያናችን ይሰጥ የነበረው የግዕዝ ቋንቋ ትምህርት አልተቋረጠም፣ ባብነት ትምህርት ማለት ነው። ስለዚህ በአፄ ቴዎድሮስ ዘመነ መንግስት አማርኛ እያበበ እያደገ በመጣበት ሰዓት የግዕዝ ቋንቋ ደግሞ እየቀነሰ የመጣበት ነው ማለት ነው። ስለዚህ ባጭሩ የግዕዝ ቋንቋ ለስነ ጽሑፍ ቃና ወይም ለስነ ጽሑፍ እድገት ለአዳዲስ ቃላት ምስረታ ጭምር ማህፀን ወይም መገኛ እየሆነ አገልግሏል ማለት ነው፣ ወይም ያገለግላል። ለምሳሌ እንደ አማርኛ አይነት ሀገራችን ላይ አሁን በስፋት የምናውቀው የምንጠቀምበት እንደ አማርኛ፣ ትግርኛ የመሳሰሉት ቋንቋዎች ለነዚህ እንዲያድጉ አስተዋጽኦ ብቻ አይደለም ያደረገው፣ በድምፅና አንዳንድ ሰዋሰዋዊ ለውጥ በማድረግ ቋንቋዎችን ዋልዷል ማለት እንችላለን። ስለዚህ ለምሳሌ አማርኛ ላይ የምንጠቀማቸው ፊደላትን ብንመለከት ከግዕዝ ቋንቋ 26ቱ ከግዕዝ ቋንቋ ጋር አንድ አይነት ናቸው ማለት ነው። ስለዚህ የተለያዩ አመለካከቶች አሉ። የግዕዝ ቋንቋ ከየት መጣ የሚለውን መሰረት ያደረገ እሱን እንግዲህ እናንተም ከታሪክ አጥኞች የተቀመጠላችሁን ነገር እያያችሁ መረዳት ትችላላችሁ ማለት ነው። ባጭሩ እንግዲህ በስነ ልሳን ወይም የቋንቋ ጥናት አደረግን በሚሉ ሰዎች በአፍሮ እስያዊ የቋንቋ ቤተሰብ ውስጥ የሚገኝ ቅድም እንዳልኳችሁ ልደቱም እድገቱም ኢትዮጵያ ውስጥ የሆነ ጥንታዊ ቋንቋ ነው ይላሉ። የሴም ህዝቦች ወደ ኢትዮጵያ ከመምጣታቸው በፊት
ከደቡብ እስያ ወደ ደቡብ አረቢያ በመምጣት ይኖርበት የነበረው ቦታ ሳባ፣ ግዕዝ፣ ሀበሻ የሚባሉ ቦታዎች እንደነበሩ ያመላክታል ማለት ነው። በዚህ ቦታ ይኖሩ የነበሩ የሴም ነገዶች በተለያየ ጊዜ ወደ ኢትዮጵያ መምጣት ጀመሩ። ይሄም አጋዚያን ግዕዝ ከተባለው ሀገር ሲመጡ፣ ነገደ ሀበሻት ደግሞ ሀበሻ ተብሎ ከሚጠራው ቦታ የመጡ ናቸው ማለት ነው። ስለዚህ ቀድመው ከመጡት ከአጋዚያን ከሀበሻና ከጥንቱ የኢትዮጵያ ነዋሪዎች ጋር በባህል በቋንቋ ተስማምተው በአክሱምና አካባቢዋ መኖር ጀመሩ። ከዚያስ የሳባ ቋንቋ ከአጋዚያን ከሀበሻና ከጥንቱ የኢትዮጵያ ቋንቋዎች ባህልና ቋንቋ ተስማምቶ ግዕዝን ወለደ ብለው ያስቀምጣሉ ማለት ነው። እንደ ታሪክ አጥኚ የሚሉ ጥንታዊነቱን ያስቀመጡ ማለት ነው። ስለዚህ ብዙ የሚባል ነገር አለው። ስለዚህ የአጋዚያንም ቋንቋ ሌሎች የሳባውያን ቋንቋን አድክሞ ጠንካራ ቋንቋ ለመሆን ችሏል ማለት ነው። አጋዚያንም ሀገራቸውን ብሔረ አጋዚ ቋንቋቸውን ግዕዝ በማለት ለብዙ ዘመናት እንደኖሩ የሚያሳይ ጥናት ወይም ታሪክ አለ ማለት ነው። የቅርብ ጊዜ ጥናቶች እንደሚያስረዱት ደግሞ ሴማዊ ቋንቋ በጥንታዊ ደቡብ አረቢያ ከመገኘቱ በፊት በአፍሪካ ቀንድ ቅድሚያ የነበረ ነበር። ነገደ ሴምም ሆኑ የኢትዮጵያ ሴማዊ ቋንቋዎች ከአረቢያ የመጡ ሳይሆን ኢትዮጵያ የነበሩ ናቸው። ራሳቸው በኢትዮጵያ በጥንታዊ የነበሩ ናቸው የሚል ደግሞ ታሪክ ያስቀምጧል ማለት ነው። ስለዚህ የግዕዝ ቋንቋ እንግዲህ በሀገሪቱ ወይም በኢትዮጵያ ዋነኛ ቋንቋ ሆኖ ያገለገለበት ጊዜ እንዳለ ሁላችንም የምንረዳው ነው። ከዚያ በኋላ ግን ቅድም እንዳነሳ ነው የጽሁፍ ቋንቋ ወደ መሆን ብቻ ሳይሆን በጽሁፍነትም ብዙ ሊቃውንት ወይም ብዙ መምህራን ብዙ አዋቂዎች ይግባቡበት የነበረው በቤተ ክርስቲያን አካባቢ ብቻ ተወስኖ ቦታውን ለአማርኛ ለቋል ማለት ነው። ያ ሲሆን እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን አገልግሎቱን ተማሪዎችን በማስተማር በቤተ ክርስቲያን አካባቢ በቅኔ በንባብ ከግዕዝ ቋንቋ ጋር በተያዙ አብያተ ትምህርት ወይም የትምህርት ቤቶች በማስተማር አቆይተዋለች ማለት ነው። አቆይተዋለች። ይሄ ቋንቋ እንግዲህ በዘመን አክሱም ለዓለም አቀፉ ማህበረሰብ የሥነ ጽሑፍ ደረጃን በመያዝ ኢትዮጵያን በዓለም መድረክ በሥነ ጽሑፍ እንድትታወቅ ወይም ከፍ ያለ ደረጃ ላይ እንድትገኝ አስተዋጽኦ አድርጓል ማለት ነው። ስለዚህ በዓለም አቀፍ ደረጃ የምናውቃቸው እነ ዕብራይስጥ፣ እነ ግሪክ፣ እነ ላቲን ከነዚህ ቋንቋዎች ጋር መጽሐፍ ቅዱስም የተተረጎመበት ቋንቋ ነው ማለት ነው። እንግዲህ በኢትዮጵያ ቀዳሚ የሥነ ጽሑፍ ቋንቋ በመሆን ያልዳሰሰው የእውቀት ዘርፍ የለም የግዕዝ ቋንቋ ማለት ነው። ምን ተደርጎበታል ብንል ብዙ የትርጉም ስራዎች ተሰርቶበታል። ብዙ የትርጉም ስራዎች ከሌላ ቋንቋዎች ወደዚህ ቋንቋ ተተርጉሞበታል። የህዝብ ታሪኮችና ወጎች ተዘግበው ወይም ተጽፎ ይገኝበታል። ነገስታት ዜና መዋዕላቸውን በዚህ ቋንቋ ጽፈው አስቀምጠዋል። የፍልስፍና መጻሕፍት አባቶቻችን በጥበብ በፍልስፍና የሚታወቁ ናቸውና ያን የፍልስፍና እውቀታቸውን በጽሁፍ ያስቀመጡበት እንደሆነ የኪነ ጥበብ የተለያዩ በቤተ ክርስቲያናችን የሌሉ ሀብታት የሉም ማለት ነው። ስለዚህ ይሄ ሁሉ በግዕዝ ቋንቋ ተዘግቦ ይገኛል ማለት ነው። ስለዚህ ቅድም እንዳልነው እንግዲህ ይሄ የግዕዝ ቋንቋ አማርኛ ቦታውን እስከያዘበት ድረስ በክብር አገልግሎት ሲሰጥ ቆይቷል። ነገር ግን ከጊዜ ወደ ጊዜ ቋንቋውን ከሃይማኖት ጋር በማያያዝ የቤተ ክርስቲያን ቋንቋ ነው በማለት ቋንቋው እድገት እንዳያገኝ ብዙ መንስኤ ወይም መነሻዎች አሉት ማለት ነው። ስለዚህ የመጀመሪያው የሃይማኖት ቋንቋ ነው፣ የኦርቶዶክስ ተዋሕዶ ቤተክርስቲያን ቋንቋ ብቻ ነው በሚል ለሀገር አስተዋጽኦ ያደረገውን በመርሳት ቋንቋውን ለሃይማኖት መስጠት ቋንቋው እንዲዳከም ሆኗል ማለት ነው። ሌላው ከጊዜ ወደ ጊዜ ዘመናዊነቱ ወይም ሉላዊነቱ እየመጣ እንግዲህ ሲመጣ ይሄንን ማወቅ ራሱ ብዙ ዘመናዊነት ሆኖ አይታይም ማለት ነው። ስለዚህ በዚህ ሁሉ ውስጥ ግን ቤተ ክርስቲያናችን በጉባኤ ቤቱ ሊቃውንትን በመተካት በማስተማር መዝሙረ ዳዊቱ፣ ንባብ ትምህርቱ ሲባል በሙሉ ግዕዝ ነው። እንግዲህ እንደምታውቁት የግዕዝ ቋንቋ የራሱ ስርዓተ ንባብ ያለው፣ የራሱ የሆነ አጻጻፍ ስልት ያለው፣ የራሱ የሆነ ስንናገር ማጥበቅ ማላላት ያለው ብዙ ምስጢር ያለው ነው እና ያንን ሁሉ በጉባኤ ቤት በማስተማር ምእመናንም ደግሞ ራሳቸው በመማር በጉባኤ ቤት ያሉ ሊቃውንትን በማገዝ ቤተክርስቲያን ባለውለታ ናት። ሊቃውንት ደግሞ በመማር የተማሩትን ደግሞ እንደገና ለተተኪዎቻቸው በማስተማር
ደቀ መዛሙርት ደግሞ የተወለዱበትን ሀገር ጥለው በመሰደድ ከቦታ ቦታ በመሄድ በመማር ቋንቋውን ለማሳደግ የራሳቸውን አስተዋጽኦ አድርገዋል። ስለዚህ ቤተ ክርስቲያናችን ግዕዝ ቋንቋ በተነሳበት አሁን በዓለም አቀፍ ደረጃ ትልቅ ደረጃ ላይ እየደረሰ ይገኛል። ዩኒቨርሲቲዎች እየሰጡ ነው። በሀገር ደረጃ በግል ትምህርት ቤቶች፣ በዓለም አቀፍ ትምህርት ቤቶች ሳይቀር የግዕዝ ቋንቋ እየተሰጠ ነው ያለው። ስለዚህ በዚህ ሁሉ መካከል ግን ቤተ ክርስቲያናችን ባለውለታ መሆኗ መረሳት የለበትም። በምን በጉባኤ ቤቷ አጽንታ ባትይዘው ኖሮ ምእመናን በጉባኤ ቤት ያሉ ደቀ መዛሙርትን ሊቃውንትን እያገዙ በእንተ ስማ ለማርያም ብለው ሲዞሩ የራሳቸውን ድርሻ ባይወጡ ኖሮ ሊቃውንትም ደግሞ በቤተ ክርስቲያን ለነሱ መጠን ባልሆነ ደረጃ እንኳን ሆነው እየተቸገሩ የተማሩትን በማስተማር አጽንተው ባያቆዩት፣ ደቀ መዛሙርትም ልክ ዛሬ እንግዲህ አንድ ተማሪ ስንት ነገር ተሟልቶለት እንደሚማር አስቡት ዘመናዊ ትምህርት ላይ። እነሱ ግን ገና በልጅነት እድሜያቸው የቤተሰብ ፍቅር እንኳን ጥለው ከቦታ ተሰደው ይህንን ቋንቋ ተምረው ለተተኪ እያቆዩልን ቆይተዋል። ስለዚህ በዚህ ሁሉ ቤተ ክርስቲያናችን ልትመሰገን ይገባታል ማለት ነው። እንግዲህ ግዕዝ ፈተና የለበትም ማለት አይደለም። ግዕዝ በፈተና ውስጥ ምን አለበት? በሉላዊነት የመጣ ችግር ወይም ግሎባላይዜሽን። በሉላዊነት የመጣ ችግር ማለት ሰው ዓለም አቀፋዊ ወይም ይሄ ግሎባላይዜሽን እየተቀላቀልን ስንሄድ ይህንን ሀሳብ ዓለም ወደ አንድ መንደር እየመጣች ስትሄድ ምን መጣ? የራሳችን የሆነ ነገር በዓለም መድረክ እስካላየነው ድረስ ኋላ ቀርነት መስሎ እየታየ፣ ለምሳሌ የግዕዝ ቋንቋን ማወቅ መናገር የዓለም አቀፋዊ ሰው አያስብልም ወደሚል ስለሚመጣ ተናጋሪዎች ይህን ቋንቋ የሚያውቁ ሰዎች እንኳን በደንብ ወጥተው ለመናገር የማይደፍሩበት ሁኔታ ነው ያለው። ስለዚህ ይሄ በግሎባላይዜሽን ወይም በሉላዊነት የመጣ ችግር ነው። ሁለተኛው ከኃላፊነት ማነስ የመጣ ችግር ነው። ከኃላፊነት ማነስ የመጣ ችግር ማለት አባቶቻችን በሚገባ ኃላፊነትን በማስተማር ያለመወጣት ሊሆን ይችላል። መማር የሚገባቸው ሰዎች ወይም ምዕመናን ደግሞ ባለመማር፣ ያወቁ ደግሞ ያወቁትን በንግግር በተለያየ ነገር ባለመግለጽ፣ የሚዲያ የምናምን ሰዎች ደግሞ በዛ ሁሉ ይህንን ቋንቋ በስፋት አለማሰራጨት ከኃላፊነት ማነስ የመጣ ችግር አለ። ሌላው ቅድም እንዳልኳቸው ቋንቋውን ከሃይማኖት ጋር የሚያያይዙ ደግሞ በውጭ ያሉ ሰዎች፣ ከቋንቋው ሰፊ አገልግሎት ውጭ ያሉ ሰዎች ቋንቋውን ከሃይማኖት ጋር የሚያያዝ ነገር አለ። የመጨረሻው ከፍርሃት ጋር የመጣ ችግር ነው። ግዕዝን ልክ አሁን እንዳልነው የከበረ አገልግሎት ስላለው በቤተ ክርስቲያን ብዙ አገልግሎት ስለሚሰጥ ብናገረው ብለማመደው ቢበላሽብኝስ እያልን እንፈራለን ማለት ነው። ግን መሆን ያለበት ቋንቋ እስከሆነ ድረስ ይህንን ቋንቋ ልናውቅ የምንችለው በመማር ውስጥ ብቻ መሆኑን መረዳት አለብን ማለት ነው። ስለዚህ ያንን መፍራት የለብን ማለት ነው። ሌላው ከማን ምን ይጠበቃል? እንግዲህ የግዕዝ ቋንቋ ይህን ያክል ታሪክ ካለው በፍልስፍና፣ በኪነ ጥበብ፣ በስነ ጽሁፍ፣ በሁሉም ነገር ያልዳሰሰው ዘርፍ የሌለ ቋንቋ ከሆነ ከኛ ምን ይጠበቃል ስንል ከኛ የሚጠበቀው መጨረሻ ላይ ከህብረተሰብ ምን ይጠበቃል የሚለው ላይ አነሳዋለሁ። አሁን ሀገርን ከሚመራ ከመንግስት ሊሆን ይችላል ከእንደዚህ አይነት አካል አሁን ከባለድርሻ አካላት ምን ይጠበቅባቸዋል? ይህንን ለሀገር ትልቅ ውለታ ያለውን ቋንቋ በስርዓተ ትምህርት ቀርጾ ትምህርት እንዲሰጥበት ማድረግ። ከቤተ ክርስቲያን ደግሞ ቤተ ክርስቲያናችን መዋቅሯ ይታወቃል። ከአንድ ምእመን እስከ መጨረሻ እስከ ከፍተኛ ቤተ ክርስቲያን መዋቅር ድረስ ሲስተም አላት ወይም ስርዓት አላት። በዚያ ስርዓት ሁሉ የግዕዝ ቋንቋ ትምህርቱ እንዲሰራጭ ማድረግ ያስፈልጋል። ከህብረተሰብ ደግሞ ህብረተሰብ ማለት እኛ ሁላችንን ትምህርቱን መጀመሪያ ማወቅ፣ ያወቅነውን በተግባር ለልምምድ ማድረግ፣ የዚህ ቋንቋ አገልግሎት አለባቸው ቦታዎች ላይ በስፋት መሳተፍ፣ በዚህ ቋንቋ የተጻፉ ጽሁፎችን ማጥናት፣ ሪሰርች ማድረግ ያስፈልጋል ማለት ነው። እንግዲህ ልሳነ ግዕዝ ወይም የግዕዝ ቋንቋ ትላንት ይህን ሁሉ ታሪክ የተሰራበት ነው ካልን፣ ዛሬ ላይ ደግሞ ይህንን የምንመለከተውን አይነት ደረጃና መነቃቃት ላይ ነው ካልን፣ ነገስ ብለን ስናስብ ነገ እኛ ሁላችንም ተጠናክረን ዓላማው ገብቶን ይህንን ቋንቋ ማሳደግ የምንችልበት እድል አለን ማለት ነው። ለምሳሌ በየሚዲያው በየኦንላይን እህቶቻችን፣ ወንድሞቻችን፣ አባቶቻችን በጣም ሰፊ የሆነ አገልግሎት እያቀረቡ ይገኛሉ። ስለዚህ ይህም ሁሉ ከተጠቀምንበት የግዕዝ ቋንቋ እንግዲህ ወደ ነበረበት ክብር እንደሚመለስ በሀገራችን በቤተ ክርስቲያናችን ቋንቋ ሁላችንም ልንጠቀም እንደምንችል ማሳያ ይሆናል ማለት ነው። ስለዚህ ቋንቋችን የግዕዝ ቋንቋ ብዙ ታሪክ ያለው የራሱ ፊደል የራሱ ቁጥር ያለው ስለሆነ ይህንን አውቀን እኛ ራሳችን መጠቀም
ከቻልን ነገ ላይ ለተተኪው ትውልድ ማስተላለፍ እንችላለን ማለት ነው። እንግዲህ ይሄ ክፍል 1 ስለ ግዕዝ ቋንቋ ታሪክ ነው። ክፍል 2 ይቀጥላል። ለቤታችን ለግዕዝ አዲስ የሆናችሁ ቤታችንን ሰብስክራይብ በማድረግ ቪዲዮ ደግሞ እስካሁን ቁም ነገር ካገኛችሁበት ላይክ በማድረግ ኮሜንት ላይ የተሰማችሁን ሀሳብ በማስቀመጥ ቤተሰብ እንድትሆኑ እንጋብዛለን። በሌላ ቪዲዮ እስከምንገናኝ ሰናይ ጊዜ